የአየር ላይ ታክሲ ሊጀመር ነው የሚለው ዜና አስገርሟቸው ይሆናል። ይህ ሰውዬ ግን መብረርን ሌላ ታሪክ ውስጥ ከቶታል። ማለት ፊልም ሁሉ ተሰርቶለታል። ሌሪ ዋልተርስ ይባላል። ከ13 ዓመቱ ጀምሮ አብራሪ የመሆን ህልም ነበር። እንዳለመታደል ሆኖ ግን ደካማ የአይን እይታ ስለነበረው አብራሪ ሳይሆን ይቀራል። በ1982 ግን የልጅነት ህልሙን ለማሳካት 42 ሄሊኮፕተሮችን ገዛ። 42 አፉፋዎችን በሂሊየም ጋዝ ሞልቶ የምትመለከቱት ወንበር ላይ አሰራቸው። የሚገርመው ይህንን ያደረገው መብረርን ለመሞከር ብቻ እንዳይመስላችሁ። ሌሪ የፈለገው 345 ኪሎ ሜትር አቋርጦ ሞአቪ ዴዘርት ማረፍ ነበር። ታዲያ ለጉዞ የሚሆነውን ሲቢ ሬዲዮ፣ ቢቢ ሳንዱች እና መጠጦችን ይዛል። እቅዱም ወደ ሞአቪ ዴዘርት ሲደርስ በያዘው መሳሪያ የተወሰኑ አፉፋዎችን በመቀነስ ቦታው ላይ ማውረድ ነበር። ሆኖም ከመሬት ሲነሳ ግን ያልጠበቀው ነገር ነበር የተፈጠረው። አያችሁ፣ ያሰበው ከመሬት 30 ሜትር ከፍታ ላይ መብረር ነበር። ነገር ግን ከመሬት ከተነሳ በኋላ በደቂቃዎች ውስጥ 5000 ሜትር ከፍታ ላይ ይደርሳል። እንግዲህ ይህ ከፍታ ትንንሽ ፕሌኖች የሚበሩበት ከፍታ ነበር። አንድ የአየር አብራሪ ማይቶት ለአየር ትራፊክ ጥበቃ ወንበር ላይ ተቀምጦ የሚበር ሰው አየሁ ብሎ ያመለክታል። በዚህ ሰዓት እንግዲህ ሌሪ መቋቋም የማይችለው ከፍታ ላይ ደርሷል። ከፍታውና በሲቢ ሬዲዮ የሚያወራት በምድር ላይ የነበረችው ባለቤቱ እንዲወርድ ያስገድዱታል። ከዚያ በያዘው መሳሪያ የተወሰኑ አፉፋዎችን ይቀንሳል። እንደ ድንገት ግን የያዘው መሳሪያ አምልጦት ይወርዳል። ሆኖም ግን ለመውረድ በቂ የሚሆን ቀንሶ ስለነበር ቀስ በቀስ መውረድ ይጀምራል። ከፍታ ያመጣበትን ችግርን እያመለጠ ያለው ሌሪ ወደ ምድር ሲወርድ ግን ሌላ ችግር ይመለከታል። እሱም የመብራት መስመር ነበር። ስንት ሞት ነው ያለፍኩት? ስንት how many times this come to me and በስተመጨረሻም ወንበሩ መብራት ላይ ሲያርፍ ሌሪ ግን ምንም ሳይሆን ከዛ ላይ ይወርዳል። ታዲያ እንደወረደም ከስር ሲጠብቁት በነበሩ በፖሊሶች ቁጥጥር ስር ይውላል።